በድሬዳዋ ወላጅ አባቱን በመግደል የተጠረጠረው ግለሰብ በቁጥጥር ስር ውሎ ክስ የተመሰረተበት መሆኑን ፖሊስ አስታወቀም። ወንጀሉን ለመደበቅ በርካታ ዘዴዎችን ሲጠቀም የቆየው ግለሰቡ አባቴ ለዘመኑ የሚመጥን የቢዝነስ ሐሳብ የለውም በሚል ሰበብ የግድያ ወንጀል መፈጸሙን በማመን ለፖሊስ በሰጠው ቃል መግለጹ ተሰምቷል። ተጨማሪ አለን። ተጠርጣሪው በአባቱ ላይ ግድያ ለመፈጸም ከወራት በፊት ዝግጅቱን ያደርጋል። የአባቱ የቢዝነስ ሐሳብ ከዘመኑ ጋር የማይሄድ ስለሆነ ሊወገድ ይገባል የሚል እኩይ ዓላማ ይዞ ጓደኛውን ያማክራል። ይህንን ከሞራል የወጣ ኢሰብአዊ ድርጊቱን ለመፈጸም የተለያዩ መረጃዎችን ያፈላልጋል። አባቴ የቢዝነስ አካሄዱ ኦልድ ነው ማለት አሁን ከጊዜው ጋር አይሄድም፣ ስለዚህ መወገድ አለበት የሚል ሐሳብ ያነሳና ጓደኛውን ያማክራል። ስለዚህ ጓደኛው ትንሽ ሪዚስት ማድረግ እኔ ነኝ መፈጽመው አንተ መተባበር ብቻ ነው እኔ ነኝ በቃ ሁሉ ነገር ጎግል ያደርጋል። ምን ጎግል ያደርጋል? ኢንሱሊን ኦቨርዶስ ሲሰጥ ምንድነው የሚያመጣው ውጤት የሚል በሞባይሉ ጉግል አድርጓል። ያን ብሬን ዳሜጅ ያደርጋል ኦቨርዶስ ከተወሰደ። ስለዚህ አንኮንሺየንስ እናረጋውና ሆስፒታል ከገባ በኋላ እኔ ሆስፒታል ሰው ፈልጌ እንዲያስወግዱት አደርጋለሁ የሚል ዝግጅት ነበረው ከወር በፊት። ለግድያ ወንጀሉ የሚሆኑ የተለያዩ ቁሳቁሶችን ይሰበስብና ወላጅ አባቱ ወደተኛበት መኝታ ክፍል ከጓደኛው ጋር ያመራሉ። በዚህ ሂደት መድኃኒቱን ለመውጋት ሲዘገጃጁ አባትየው ከተኛበት ይነቃል፣ ግብግብ ይጀመራል ይላል የፖሊስ የምርመራ መዝገብ። በኋላ በኩል ጭንቅላቱን ይደበድቡና አፍነው ይገድሉታል። ቁልፍ ስላለው ቀጥታ እሱ ይመጣል፣ ቁልፉን ከፍቶ ይገባል ወደ ውስጥ። ለጓደኛው በሩን አልዘጋም፣ ይገባል። በጀርባ በር ይገባሉ። ህንጻ ነው ቤታቸው። ጭምብል ይለብሳሉ። ትንሽ ቤት አለው። ጭምብል ይለብሳሉ፣ ጓንት ይለብሳሉ። አባትየው ማንጂታ ቤት ይገባሉ። ከዛ ኢንሱሊኑን ይዟል። ኢንሱሊን ገዝቷል። ኢንሱሊን መርፌ ገዝቷል። ፌስታሉን ይዟል። ምንድነው የሚያደርጉት? ቤት አባትየው በተኛበት አልጋ ላይ በፌስታሉን ያለብሰውና አንቆት ይይዙና ኢንሱሊኑን ለመውጋት ነው እነሱ። እሱ ይገባል፣ ጓደኛውም ተከትሎት ይገባል። አባትየውን እሱ ሲያለብስ ድንገት ያው ተኝቶ ነበር፣ ሲነካው ብድግ ይላል። ተያያዙ። ግብግብ ሲፈጠር ጓደኛውን ይመጣና አባትየውም በጠረባ ይመታዋል። መሬት ከወደቀ በኋላ ጥቁር ሸክላ የተሰበረ በሱ ጭንቅላቱን 3 ቦታ ይመቱታል። መሬት ከወደቀ በኋላ